ሃይ ሰላም እንዴት ናችሁ? ኮማንድ ላይን ምን ያክል ታውቃላችሁ? እ፣ ብዙውን ኮዲንግ ስንሰራ ፋይላችንን ለማየት ያለንበትን ፎልደር ለማወቅ ተርሚናል ነው የምንጠቀመው እና በዚህ ቪዲዮ ቤዚክ የሆኑትን ከሀ እስከ ፐ በሚባል መልኩ አንድን ፎልደር ከፍታችሁ በውስጡ ፋይል ሰርታችሁ እስክትዘጉ ድረስ ያለውን ፕሮሰስ በ10 ኮዲንግ አሳያችኋለሁኝ። ሶ በጣም አስፈላጊ እና ፕራክቲስ ማድረግ ያለባችሁ ነው በተርሚናል ላይ ማለት ነው። ለዚህ ቪዲዮ እና አስቤ የምሰራው ምንድን ነው አብዛኛው ተማሪ ወይም አብዛኛው ሰው ቪኤስ ኮድ ይጠቀማል እና በቪኤስ ኮድ ላይ ነው የምሰራው ተርሚናሉን። ሌላ ባሽ ወይም ደግሞ ኡቡንቱ ምናምን ላይ መስራት ይቻላል። ለዚህ ቪዲዮ ግን እዛው ቪኤስ ኮድ ላይ ተርሚናሉን እየሰራችሁ አዘሴም ታይም ደግሞ ኖርማል አይዲዩ ላይም መስራት ትችላላችሁ ማለት ነው። ሶ ወደ ኮዲንጉ እንግባና እንይ። የመጀመሪያው ፖይንት ምንድን ነው? ልክ ተርሚናል ቪኤስ ኮዳችሁን ስትከፍቱ እንበልና ቪኤስ ኮዳችን መጀመሪያ ስንከፍተው እንደዚህ ነው አይደል ያለው። ከዛ በኋላ ተርሚናላችሁን ለማግኘት ቪው ላይ ትሄዱና ተርሚናል ትሉታላችሁ። ዘን ተርሚናሉን ትከፍታላችሁ። አሁን ያላችሁበትን ቦታ ማወቅ ፈለጋል። ኦኬ እንበልና አጋጣሚ ከፍቼው ስለነበረ ነው። እኔ የት ነኝ ያለሁት ብዬ ለማወቅ ብፈልግ ፕሪንት እንደዚህም ነው ፒ ደብሊው ዲ እለዋለሁ። ፕሪንት ወርኪንግ ዳይሬክተሪ ማለት ነው። የት ነው ያለሁት ብላችሁ ስትጠይቁት ከዛ ኢንተር ትሉታላችሁ። ከዛ ያለሁበትን ፎልደር ያሳያችኋል። ያለኸው ኤፒአይ ፎልደር ላይ ነው ያለኸው ይለኛል። ሰው አሁን ያለሁበትን ቦታ አወቅኩኝ ማለት ነው። ከዛ ከዚህ ቀጥሎ ምንድን ነው የምታደርጉት? ሜቢ ከዚህ በኋላ ያለው ይታያችኋል። ከዚች ስላሽ በኋላ ያለችው ማሽን ለርኒንግ ፕሮጀክት ነው ያለው። ኢዘር ወደኋላ መሄድ ነው ወይ ደግሞ ከሱ በፊት ስላለ ፎልደር ማወቅ ነው የሚጠበቅባችሁ አይደለም። ሶ መጀመሪያ ወደ ፊት ለመሄድ ሲዲ ብለን ከፊት ለፊት ያለውን ነው የምንመለከተው። ያንን ለማድረግ ግን ኤልኤስ እንላለን። ሊስት እናደርገውና በዚህ ፎልደር ውስጥ ያሉትን ፎልደሮች ሊሆኑ ይችላሉ፣ ፋይሎች ሊኖሩ ይችላሉ፣ እናያቸዋለን ማለት ነው። ከዛ ካየን በኋላ አይ እኔ ማየት የምፈልገው አዲስ የሚለው ፎልደር ነው ማለት እችላለሁ። ሶ ሲዲ ብዬ አዲስ ስል ወደ አዲስ ፎልደር ሄድኩኝ ማለት ነው። አሁን ያለሁት የት ነው? አዲስ ሚለው ፎልደር ውስጥ ነኝ። አዲስ ሚለው ፎልደር ውስጥ ለርን ፓይተን የሚል ፋይል ነው ያለው። እናንተ ግን ምናልባት ወደኋላ መሄድ ብትፈልጉ ሲዲ ትሉና ዶት አድርጋችሁ ኢንተር ስትሉት ወደኋላ መመለስ ትችላላችሁ። እንደገና አሁንም መመለስ ከፈለጋችሁ ሲዲ ብላችሁ ዶት ስታደርጉ ወደኋላ ትሄዳላችሁ። አያችሁት? አሁን ማሽን ለርኒንግ ፕሮጀክት ውስጥ ያለሁት ማለት ነው። አሁን ግን ከዚህ ቀጥሎ ያለው ኮድ ላሳያችሁ የፈለግኩት አዲስ የሚለው ፎልደር ላይ ስለሆነ ወደዛ ሊሄድ ሰው የመጀመሪያው ምንድን ነው? ኤፒአይ ፎልደር ነው። ኦኬ ወደ ኤፒአይ ሄዳለሁ። ከኤፒአይ ቀጥሎ ደግሞ ማን አለ? ኤፒአይ ላይ ያለሁት። ከኤፒአይ ቀጥሎ ሲዲ ብዬ አዲስን ለማግኘት አዲስ እንዳለኛ ከሆናችሁ ሁለተኛ ለመሆን ደግሞ ኤልኤስ ማድረግ ነው። ኤልኤስ አድርጋችሁ ውስጥ ያለውን ፎልደር ወይም ፋይል ማየት። ከዛ በኋላ እኔ የፈለግኩት አዲስ ነው። እንደዚህ ኤዲ ብላችሁ ስታፕ ብታደርጉት የፎልደሩ ስም ይሰጣችኋል። ከዛ እሱ ኢንተር በሉት። ዘንድ እዛ ፎልደር ውስጥ ገባል ማለት ነው። እዛ ፎልደር ውስጥ ስንገባ አንድ ለርን ፓይተን የሚባል ፋይል አለ። ኦኬ ሶ አሁን ምን አደረግን ማለት ነው? ፎልደር ከፈትን። ወደኋላ ወደፊት በፎልደር ውስጥ ማለት ነው መሄድ ቻልን ማለት ነው። ከዛ በኋላ ይሄ የተከፈተውን ላይ ነው አይደል? እኛ ግን እዚህ ውስጥ ሌላ ፎልደር መክፈት ፈለግን። ራሳችን መክፈት ክሬት ማድረግ ፈለግን። ሶ እንዴት ነው ፎልደር ክሬት የምናደርገው? ሜክ ዳይሬክተሪ። ኦኬ ሜክ ዳይሬክተሪ እናደርጋለን። ሜክ ዳይሬክተሪ ፎልደር ለመክፈት ነው። ምን ልበለው? ቦክስ ልበለው። ኦኬ የፎልደሩ ስም ቦክስ ነው።
ከዛ ቦክስ የሚባል ፎልደር ተፈጠረ ማለት ነው። አሁን ለኤልኤስ ስታደርጉት ቦክስ የሚል ፎልደር ተፈጠረ። ኦኬ እኔ ስራዬን ምሰራው ቦክስ ውስጥ ነው ካልኩኝ ሲዲል እና ቦክስ አደርጋለሁ። ከዛ ወደ ቦክስ ጋር ገባሁ ማለት ነው። ዘን ኤልኤስ ብለው ምንም ነገር የለም፣ ምንም ፋይል አልተፈጠረም። ኦኬ እዚህ ውስጥ ፋይል እንፍጠር እስኪ፣ ቴክስት ፋይል እንፍጠር። ራይት ቴክስት ፋይል ለመፍጠር እኔ ኖትፓድ ነው የምጠቀመው። ኦኬ ኖትፓድን ቴክስት ዶት ቴክስት አደርጋለሁ። ዘን ኖትፓድን ይከፍትልኛል። ከዛ ኖትፓድን እንዲሰራላችሁ ከፈለጋችሁ ኖትፓድን ኢንስቶል ማድረግ አለባችሁ ተርሚናል ላይ ማለት ነው። ከዛ እዚህ ላይ ለምሳሌ ሜቢ ሃይ ሃው አር ዩ ለማለት ነው። ሃይ ሃው አር ዩ ኦኬ ጀስት እንደዚህ አይነት ወርድ ወይ ደግሞ ጽሁፍ ጻፋችሁ ፋይል ውስጥ ማለት ነው፣ ቴክስት ፋይል ውስጥ ይህንን ሴቭ አድርጉት። ከዛ በኋላ ወደ ተርሚናላችሁ ላይ ስትመጡ አሁን ማን አለ? ቴክስት አለ። እዚህ ቴክስት ውስጥ 17 ካራክተር አለ እያለኝ ነው። ሶ ቦክስ ውስጥ ምን ፈጠርኩ ማለት ነው? ቴክስት ፋይል ፈጥሬ ቴክስት ውስጥ ጻፍኩኝ ማለት ነው። ስለዚህ አንድ ሰው ፎልደር ይከፍታል። ከዛ ደግሞ ፎልደር ውስጥ የተለያዩ ፋይሎች የሚኖሩ ከሆነ የፋይሉን ስም እየጻፈ በውስጡ ጽሁፍ ሊሆን ይችላል፣ ኮድ ሊሆን ይችላል እንበልና እዚህ ጋር እኔ ኮድ የፈለግኩት ለምሳሌ ፓይተን ኮድ ብፈልግ ፓይተን ዶት ፒዋይ ብዬ የፓይተን ፋይል ከፈትኩ ማለት ነው። ስለዚህ አሁን ስንት ፋይል አለኝ ማለት ነው? 2 ፋይል አለኝ ማለት ነው። ኦኬ እስኪ ቴክስት ውስጥ ጽሁፍ ስለጻፍን ቴክስት ውስጥ ያለውን ነገር እንመልከት። እሱን ለማየት ካት እንልና ቴክስት እንላለን። ከዛ በውስጡ ያለው አያችሁ ሃይ ሃው አር ዩ የሚለው በዚህ መልኩ ዲስፕሌይ እናደርጋለን ማለት ነው። የካት ኮማንድ እንጠቀማለን። ሶ ፋይል ከፈትን፣ ፋይል ውስጥ ያለውን ነገር አነበብን ማለት ነው። እንበልና ለምሳሌ ሌላ አንድ እንትን ልክፈት። ኦኬ ኖትፓድ ልክፈትና ኦልሬዲ ተከፍቷል፣ ግን እናንተ እንድትማሩ ኖትፓድ ብዬ ቴክስት ቱ ኦኬ ቴክስት ቱ ዶት ቴክስት ልበል። ቴክስት ቱ ላይ ምን አለ? ለምሳሌ 4 5 እና 6 የሚባሉ ቁጥሮች አሉ፣ ጽሁፎች የሚሆኑ። ይሄንን ሴቭ አድርጉት። አሁን ሴቭ ለማድረግ ኮንትሮል ኤስ ነው ያደረኩት። ከዛ መታችሁ እዚህ ጋር ክፈቱት። ስትከፍቱት ያ ፋይል እዚህ ጋር ይገኛል። እንክፈተው። ካት ብለን ቴክስት ቱ ምን አለው በውስጡ? ኦኬ ይሄው ቁጥሩ እዛ ጋር የተጻፈው ቁጥር ዲስፕሌይ ያደረግን ማለት ነው። ኦኬ አሁን ደግሞ ሙቭ ማድረግ ብንፈልግ ኦኬ ሙቭ ስናደርግ ተመሳሳይ መልኩ እንደገና እስኪ ቴክስት ቱ ላይ ልሄድና ኦኬ ቴክስት ዋንም ይሄ አለ። ቴክስት ቱን እንደገና ሂጄ ቁጥር ላድርገው። ኦኬ ቁጥር ላድርገው እዚህ ጋር መጥቼ እንደገና አሁን የተለየ ቁጥር ነው የማደርገው 1 2 እና 3 ላድርገው እና ይሄንን ሴቭ ላድርገው። ኦኬ አሁን መጥቼ ሁለቱን እንዲኖረን ማለት ነው። ከዛ ካት አድርጌ ቴክስት ቱ ነው አሁን ልከፍትላችሁ የፈለኩት። ሶሪ ምንድን ነው ያልኩት? ቴክስት ቱ ዶት ቴክስት ያ ይሄው ቁጥር ነው ያለው። አሁን ሉዝ ሳናደርግ ቴክስት ላይ ያለው ቫልዩ ወደ ቴክስት ቱ ለማድረግ ምን እናደርጋለን? ኢንስቴድ ኦፍ ኮፒ ሙቭ ነው የምንለው። ሙቭ ቴክስት ዶት ቴክስት ኦኬ ወደ ቴክስት ቱ እናጠቃለን ማለት ነው። ኦኬ አሁን ደግሞ ማሳያችሁ ምንድነው ፋይሉ ወደ ሌላ ፎልደር ሙቭ ማድረግ። ኦኬ እዚሁ ፎልደር ውስጥ ልሆንና ሌላ ፎልደር ልክፈት። ኦኬ ሜክ ዳይሬክተሪ ልበልና ምን ልበለው? ለምሳሌ ተማሪ ኦኬ ተማሪ ልበለውና ጥሩ ስም አይደለም ግን ጀስት ተማሪ ኦኬ። ከዛ አሁን ተማሪ የሚባል ፎልደር አለኝ። ከዛ ይሄንን ቴክስት የሚባለውን ወደ ተማሪ ወደሚባለው ፎልደር ለማስገባት ሙቭ ነው የምናደርገው። ሙቭ ማንን? ቴክስትን ወደ ተማሪ ኦኬ። ከዛ ኢንተር ታደርጋላችሁ። በዛ ገብታችሁ ቼክ አድርጉት።
አሁን ያንን ቼክ ለማድረግ ሲዲ ብላችሁ ወደ ተማሪ ትሄዳላችሁ። ተማሪ ከከፈታችሁ በኋላ በውስጡ ያለውን ስታዩ ቴክስት እዛ ውስጥ አለ ማለት ነው። ስለዚህ ፎልደር ትከፍታላችሁ። ፎልደር ውስጥ ከዛ ቴክስቱን ወደ ፎልደሩ ወደ አዲስ ፎልደር ማለት ነው። አንዳንድ ጊዜ በርካታ ፋይሎች ይከፈቱና ያንን ፋይል መከፋፈል ሊኖር ይችላል። ይሄ ፋይል መሄድ ያለበት ወደዚህ ነው፣ ይሄ ፋይል መሄድ ያለበት ወደዛ ነው ብትሉ ትችላላችሁ። እና በዛ ሰዓት ፎልደሩን ከፍታችሁ ሙቭ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ደግሞ ጨርሱ ስትሉ ቀጣዩ ስቴፕ ምንድነው? ሪሙቭ ነው። አንድ ወደኋላ ሄድና ላሳያችሁ። ይሄ ወደኋላ መሄድ ማለት ነው። ከዛ ውስጡ ያለው ፋይልም አለኝ ፎልደርም አለኝ። መጀመሪያ ፎልደሩን እስኪ ሪሙቭ ላድርግ። ሪሙቭ ማለት መሰረዝ ማለት ነው። ኦኬ ተማሪ የሚለውን ሰርዝልኝ አልኩት። ከዛ በኋላ እንደዚህ ሰርዛለሁ። ግን ምን ይሰጠኛል? ዋርኒንግ ይሰጠኛል። ምን እያለኝ ነው? ይህንን ፎልደር እያጠፋ ያለው ፎልደር ውስጥ ሌላ ልጅ አለ። ኦኬ there is a child ሶ ምንድነው ኮንፈርም አድርገኝ፣ ያንንም ጭምር ነው ማጠፋውና ኮንፈርም አድርገኝ እያለኝ ነው። ስለዚህ ይሄን ማወቅ አለባችሁ። ከዛ እኔ አዋቃለሁ የስ ድሌት አድርገው ሙሉን ድሌት አድርግልኝ ፎልደሩና በዛ ፎልደር ውስጥ ያሉትን ፋይሎች በአጠቃላይ አጥፋልኝ እያልኩት ነው። የስ ስለው ያጠፋልኛል። አሁን እንደገና ቼክ ሳደርግ ያ ፎልደር ጠፋ ማለት ነው። በተመሳሳይ ሪሙቭ ፋይልም ታደርጋላችሁ። ሪሙቭ አድርጋችሁ ቴክስቱን ያለን እዚህ ጋር ቴክስቱን ሪሙቭ ስታደርጉ እንደዛኛው ዋርኒንግ አይመጣልንም። ምክንያቱም ይሄ ራሱ ቻይልድ ነው ፋይል ስለሆነ ማለት ነው። ሶ በዚህ መልኩ ሪሙቭ ማድረግ ትችላላችሁ። ቀደም ፓይተንን ነው፣ ፓይተንንም ሪሙቭ እናድርገውና ወርኪንግ ዳይሬክቶቻችን ንጹህ ነው ማለት ነው። ከዛ መጨረሻ ላይ ሲጨርሱ መጨረሻ ላይ ይቻላል ኤኒ ታይም ክሊር በሚባል ክሊር ነው ክሊር አድርጋችሁ ፎልደራችሁን ትጨርሳላችሁ ማለት ነው። ይሄ ነው ፋይል ከመክፈት ከወርኪንግ ዳይሬክተር የት እንደነበራችሁ ከማወቅ ጀምሮ ፎልደር ከፍታችሁ ፋይል ትራንስፈር ማድረግ፣ ፋይል ማንበብ እና መጨረስ መቻል። ይሄን ፓርት ከሰራችሁ እንደ ጀማሪ ትልቁን ፓርት አለፋችሁት ማለት ነው። እና ቴንክ ዩ ሶ ማች እዚህ ድረስ ካያችሁ ይሄን ቪዲዮ ወዳችሁታል ማለት ነው። ፕሊዝ ላይክ ሼር አድርጉልኝ። አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቻው